እየውላችሁ ሴቶች በደንብ ስሙኝ። ለሴት ልጅ የተቆረቆሩ በመምሰል ከላይ የበግ ለምድ የለበሱ ውስጣቸው ግን ተኩላ የሆኑና ማር አሳይተዋችሁ ሆምጣጤ ሊግቷችሁ የሚፈልጉ ሴቶችን ምክር ከምትሰሙ የዚችን ልጅ ምክር በደንብ ስሙት፣ ይጠቅማችኋል። እንስማት። ታናናሽ እህቶቼ ድንግልናችሁ ጠብቁ። እሺ ድንግልናችሁ ጠብቁ። ከእናትና ከአባትሽ ጋር ከእህትና ከወንድሞችሽ ጋር እየኖርሽ ቀሚስሽን ግለቢ የሚልሽ ወንድ እሱ ለቁም ነገር አይደለም የሚፈልግሽ፣ ሊያረክስሽ ፈልጎ ነው። ዝሙት እንድትለማመጅ ፈልጎ ነው። ስለዚህ ከእናትና አባት ጋር እየኖራችሁ ቀሚሳችሁን ገልባችሁ፣ በተለይ ሃይስኩል ተማሪዎች ዝሙት ከተለማመድን ስለሚቀል ወደ ሌላ ነገር ስለሚሄድ ዝሙትን አትለማመዱ። ከትዳር በፊት በቅድስና ከትዳር በኋላ ደግሞ በታማኝነት የሚኬድበት ነገር በጥንቃቄ የሚኬድበት ነገር አታቃሉት። ስለዚህ ድንግልናችሁ ጠብቁ። እሺ ፓርነት የሆነ ምናምን አይደለም። እሺ ድንግልና መጠበቅ፣ አንገት ደፍቶ መማር፣ መበርታት፣ እናትና አባት ማክበር ፓርነት አይደለም። እሺ በጣም ጥበብ ይጠይቃል። ስለዚህ ድንግልናችሁን ጠብቁ። የሆነ ወንድ ወደደኝ ብለሽ እናትና አባትሽ ጋር ቀሚስሽን ግለቢልኝ ካለሽ እሱ ልጅ ሊያረክስሽ ነው። ዝሙት እንድትለማመጂ ፈልጎ ነው እንጂ የሚወድሽ ሰው እስከ ትዳር ድረስ ይጠብቃል። ስለዚህ ራሳችሁን ተቀደሱ፣ ራሳችሁን ጠብቁ። አመሰግናለሁ። በጣም ጎበዝ መካሪ ናት። ሌሎችም ምክሮቿ በጣም የሚገራርሙ ናቸው። እናም ይኸውላችሁ ሴቶች መስማት ያለባችሁን እየመረጣችሁ ስሙ፣ ገደል እንዳይሰዷችሁ። እኔ ተናግሬያለሁ። ባል ምንድን ነው? ሸቀጥ ነው? ባል ምንድን ነው? ጠረጴዛ ነው? ወንበር ነው? ባል ምንድን ነው? ባል ምንድን ነው ለማለት እኮ ይቺ ሴት ሚስት ብትሆን ተብሎ ሰው መገምገም አለበት እንዴ። ባልማ ባል ነው። ባል ነው። ስንት ባል አለ? ስንት ጀግና ባል አለ? ስንት ጀግና እናት አለ? ስንት ጀግና ትዳር አለ? ትዳር ደግሞ የሚመሰረተው ትዳር ማለት ደግሞ የሁለት ልፋት ነው። ባልየው የሥራ ድርሻ አለው፣ ሴትዮዋ የሥራ ድርሻ አላት። ባልየው ጸጋ አለው፣ እሷ የራሷ ጸጋ አላት። ተፈጥሮ የሚሰጠው ጸጋ አለ፣ በእውቀት የሚገኝ ጸጋ አለ። ባል በተፈጥሮ ማድረግ የሚያምርበት ነገር አለ፣ የሚሆንበት ነገር አለ። በየሀገሩ በየምኑ ማለት ነው። የኛ ደግሞ የኢትዮጵያን ባህል የተለየ ነው አለ። አሁን ያ ሁሉ አልፎ ወደ ዘመቻ መጣችሁ። ዘመቻው ምንድነው? ኦርቶዶክስ ቤተክርስቲያን ሃይማኖት ክርስትና እንትን ይላል። እስልምናን ሳትናገሩትም ይሰቅልሻል። በክርስትና አንድ ወንድ ለአንድ ሴት ነው። በቃ ባል ሚስት አለቀ። ባልየውን ወንድና ሴት እኩል ናቸው ብላ ነው ቤተክርስቲያን የምታስተምረው። ሔዋንንም ሲፈጥራት ከጎኑ አጥንት ላይ ወስዶ ሰራት ነው የሚለው። ዝቅ አድርጎ ከጉልበቷ ከፍ አድርጎ ከአንገቷ አይደለም የሰራት። ከፍ አድርጎ ከማጅራቷ ቢሰራት አናቱ ላይ ትወጣ ነበር። ዝቅ አድርጎ ከእግሩ ላይ ቢሰራት ይረግጣት ነበር። ሴት እኩል መሆኗን ለማሳወቅ እግዚአብሔር ከእኩል ቦታ ወስዶ ሰራት። አለቀ። ረዳት ሆኖ ዘንድ አብረው ይኖሩ ዘንድ ትውልድ ያስቀጥሉ ዘንድ ተፈጠሩ ማለት ነው። እርግማኑ ለሁለቱም ነው የመጣው። የእባብን ምክር ሰማችሁ፣ ሔዋን ናት። ሔዋን ብቻ አልተረገመችም። ሔዋንን ደግሞ የሰማው የተሳሳተው አዳም ነው። አንተ ከግራ ጎና አምጥተህ የፈጠርክልኝ ሴት ናት እንዲያደረገች ምናምን በቃ አምኖ ተቀበላት። አብረው ይኖራሉ። ወንድና ሴት ከአዳምና ሔዋን ጊዜ ጀምሮ በዚህ አይነት ሁኔታ ይኖራሉ ማለት ነው። በማግኘት በማጣት በምናምን ጊዜ ወደዚህ ክርስትናው ላይ አፋችሁን ትከፍታላችሁ፣ ትለፋደዳላችሁ። እስልምናው ላይ ግን ተንፈሽ አይሉም። እስልምና ሰይፍ ነዋ። አገጭሽን ነዋ፣ የገባሽበት ገብቶ ነዋ የሚያስተነፍስሽ። በሰውኛው ስንመለከት ማን ነው እየተጎዳ ያለው? መብት ያለው ማን ነው? በመጽሐፍ ቅዱስ ይሁንድራ ሴት እንደዚህ ናት፣ አንድ ወንድ ለአንድ ሴት አንድ ነው፣ ሁለቱም አንድ ይሆናሉ እያለ የሚመክረው ጋብቻ ቅዱስ፣ መኝታው ንጹህ እያለ የሚመክረው መጽሐፍ ቅዱስ። ያንን አልሰሩትም። ክርስቲያንን የሚሉት አንዳንዶች አበላሽተውታል። ያ ሌላ ጉዳይ ነው። ነገር ግን አንዲት ሴት ለምስክርነት አትበቃም፣ ሁለት ካልሆኑ አንድ ሴት እንደ ግማሽ ነው የምትቆጠረው የሚለውን እስልምና አይነኩትም። በቃ አፍ መክፈት ክርስትናው ላይ አንዲት ሴት 4 ወንድ ታገባለች፣ ሰውየው አቅም ካለው 8 ማግባት ይችላል ሲባል እና ሴቶቹ ግን ከአንድ ወንድ ውጪ ማግባት አይቻልም ሲባል
ይሄኛው በቃ አይነካም። አፋችሁን የምትከፍቱት መንገደኛው ምኑም ከብሔር አማራው ላይ ከሃይማኖት ኦርቶዶክስ ላይ ነው አፍ ለመክፈት የሚመቸው። ከዛ ደግሞ ኦርቶዶክስን እንትላላችሁ። የለም እንደዚህ ብሎ ነገር የለም። ችግሩን በሴቶች ላይ የሚደርሰውን በደል በሴቶች ላይ የሚደርሰውን ግፍ እንቃወማለን፣ አብረን እንታገላለን ያን መብት ለማስከበር እንጂ ሴቶች ትዳር እንዲጠሉ ትውልድ እንዳያስቀጥሉ ኮተታ መብትሽ ነው የፈለግሽውን ማድረግ ትችያለሽ፣ ወንድ ለወንድ ሴት ለሴት እየተባለ ያንን የሃይማኖት ሀገር በመጽሐፍ ቅዱስ ላይ እናንተ ኢትዮጵያ እንደ እስራኤል ልጆች ያድላችሁ የተባለውን ሀገር ማውጣት። ከዛ ይሄ ሲነሳ ጦርነት ያለው ኢትዮጵያ ነው፣ ስርቆት አለ ምናምን ምድር ላይ ነው ያለሽው። ሰው ያለበት ቦታ ሁሉ ጽድቅ አለ፣ ኩነኔ አለ፣ ብርሃን አለ፣ ጨለማ አለ፣ ወንጀለኛ አለ፣ ጻድቅ አለ፣ አጣ አለ፣ ብርሃን ሰው ያለበት ምድር ላይ በሙሉ አለ። በአጠቃላይ ግን ኢትዮጵያውያን የሃይማኖት ሀገር እዚህ የሃይማኖት ሀገር ውስጥ ሰይጣን አምላክ የለም የለም ምናምን አይደለም አለ። ሐዋርያት ሲጠሩ 12 ነበሩ አይደል? ይጠሩት 12ቱ ሐዋርያት ውስጥ እኮ እግዚአብሔር እስኪያጸናቸው መንፈስ ቅዱስ እስኪወርድላቸው ድረስ ሁሉም አንድ አይደለም። ይሁዳ ሐዋርያ ነበር፣ ጌታን ሽጦታል። ጴጥሮስ ሐዋርያ ነበር፣ ክዶታል። ሌሎቹም ተበትነው ሄደዋል እኮ ሲያዝ ክርስቶስ ሸሽተው ሄደዋል። አለቀ። በኋላ ሲጸኑ በኋላ መንፈስ ቅዱስ ሲያድርባቸው ግን እያንዳንዱ የጌታ ፍቅር አገብሯቸው እያንዳንዱ የሞቱበትን የሰማዕታትነት ታሪክ ብናጠናው ትልቅ ህይወት የሆነ ነገር እናገኛለን ማለት ነው። እስቲ ከራሷ አንደበትስ ይሄ 2023 ላይ ለቀቀችው ቪዲዮ ነው። በአሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። ስለዚህ ደስተኛ የሚሆኑ አካላት ከድመትና ከውሻ ጋር የሚኖሩ ናቸው። ትዳር አግብተው ትዳር ይዘው እየኖሩ ያሉ ሰዎች ግን በህይወታቸው ደስተኞች አይደሉም። ስለዚህ ከትዳር ይልቅ ውሻን እመርጣለሁ እያሉ አድቮኬት እየተደረገ ነው ያለው። ከትዳር ይልቅ ውሻ ማግባትና ከውሻ ጋር አብሮ መኖርን የሚመርጡ ናቸው። ይህን ደግሞ በውጭ ዓለም ላይ አይተነዋል። እየተፈለገ ያለው ትዳርን እየበጠበጡ ከእንስሳ ጋር አብሮ መኖርን መምረጥ ነው ያዙት። ይህም በእርግጥም ተናግረውታል፣ አይተነዋልም። ከድብና ከወንድ ሲባል ከድብ ጋር ብንኖር ይሻልና ለአንድ ሰዓት ማለታቸው ነው። እንቀጥል። ይኸውላችሁ እንግዲህ አያችኋቸው አይደለ? እነዚህ ናቸው ስለ ኢትዮጵያ ሲመካከሩና እንዴት ትሁን ኢትዮጵያ ብለው ሀሳብ ሲያመጡ የነበሩ ሰዎች ማለት ነው። እነዚህ ናቸው የኢትዮጵያ ዓመተ ምሕረቱ ይቀየር ምናምን አቆጣጠሩ ይቀየር የሚሉት እነዚህ ናቸው። እነዚህ ራሳቸው ማለት ነው እንዴ። እኛ የእውነት ችግራችን አሁን ስለ ዓመተ ምሕረቱ ነው። የእውነት ዓመተ ለምን አትሉትም? ዓመተ ፍዳ ወይ ዓመተ ስቃይ ለምን አትሉትም? እነዚህ ገና የሃይማኖት እንትናቸው ይሄ የበታችነት ስሜት ያልወጣላቸው ደንቆሮች ስለኛ። እኛ እኮ አሁን የምንፈልገው ሰላም፣ ጦርነት ይብቃ፣ ሰላም ይሁን፣ እረፍት እናግኝ፣ ወጥተን እንስራ፣ ዘረኝነት ይቁም፣ ሰላም ስጡን፣ ሰላም እንሁን። እንዴት አድርገን ሰላማችንን እንመልስ? እንዴት አንድ እንሁን? እንዴት ፍቅራችን እንዴት ይመለስ ብሎ ማሰብ ይሻላል ወይስ ዓመተ ዓለም፣ ዓመተ ፍዳ፣ ዓመተ ምሕረት ተቀይሮ እንትና እንደዚህ ሆኖ ይሻላል? እነዚህ ገና ዓመተ ጭንቅላታቸው ያልተቀየረ ሰዎች እንዴት ብሎ ነው የኛን እንትን የሚቀየር? እናንተ ህይወታችሁ ኖራችኋል እኮ። አሁን ለምንድን ነው እኛ ህይወታችን እንድንኖር ማታረቁ? እነዚህ ልሽቅ ያሉ አሮጊትና ሽማግሌዎች ገና አስተሳሰባቸው ጥበብ ያለ ድንቁርና ከዚህ ከጭንቅላታቸው ያልወጣ ሰዎች እንዴት ብለው ነው ለኛ ሊናገሩ የሚችሉት እንዴ? አረ በፈጣሪ፣ አረ በእግዚአብሔር፣ አረ ወይኔ ከዚህ እግዚአብሔር ከዚህች ሀገር ንቅል አድርጎ የሚያስወጣ ይጥፋ። አረ በፈጠራችሁ፣ አረ ባካችሁ፣ ባካችሁ። አረ በስመ አብ። ሰላም ሰላም፣ ሄኖክ ጊዮን ነኝ። እንዴት አላችሁ ቤተሰብ? ይሄ መልእክት እንደተለመደው ሪፖስት ሼር በማድረግ ለመላው ሀገር ወዳድ ኢትዮጵያውያን እንዲደርስ እፈልጋለሁ። ትላንትና የአማራ ፋኖ ብሔራዊ ንቅናቄ
በጋዜጠኛ እስክንድር ነጋ መግለጫ ወጥቷል። ምናልባት ያ መግለጫ ዘግይቶ ካልሆነ በስተቀር ትክክል አይደለም ወይ እንደዚህ ነው ምናምን ምልበት መንገድ የለም። ግን ሁሌ እንደምለው ወይም ሌላ ጓደኞችም እንደሚሉት እስክንድር ነጋ አማራን የሚንቀውን ያክል አብይ አህመድ ወይም ሽመልስ አብዲሳ ወይም ጌታቸው ረዳ አማራን ይፈሩታል እንጂ አማራን እስክንድር ነጋ በሚንቀው ልክ አማራን ንቀውት አያውቁ። ምናልባት አማራን ቢፈሩት እንጂ እስክንድር ነጋ ግን አማራው የተሰባሰበ ሲመስለው ሲከፋፍል፣ ለአማራው ገንዘብ ለማሰባሰብ ሲታሰብ በጎል ሌላ ድርጅት ከፍቶ ገንዘብ ሲያሰባስብ፣ በድርጅት ላይ ድርጅት ሲከፍት እንደው ለምሳሌ በነ አርበኛ መከታው ላይ እንግዲህ እና አርበኛ መከታው ተቀብለውት የነበሩ ወንድሞች ናቸው፣ አምነውት ነበር። በሚገርማችሁ ሁኔታ ሸዋ ላይ እየሰራ የነበረው እና አርበኛ መከታው በማያውቁበት መንገድ ለገበሬዎቹ እኔ ጠቅላይ ሚኒስትር ሰውን እንዲያደርግላቸዋለሁ እንዲሆንላቸዋለሁ እያለ 4,000 5,000 ብር እየሰጠ አጌንስት መከታው አጌንስት ደሳለኝ ታጣቂ አደራጅ ነበር። ይሄንን ሁሉም የሸዋ አማራ ወንድሞቻችን እህቶቻችን ያውቁታል። ይሄ ሁሉ ሆኖ በትግስት በጣም ብዙ ድሎች ተሰጥተውታል። ኢንፋክት የመሪ ችሎታ ስለሌለው እንጂ መሪም አድርገው መሪም ተሹሟል። የመሪነት ቦታም ተሰጥቶታል። ግን አቅመቢስ ስለሆነ አቅም ስለሌለው ማደናገር እንጂ መምራት ስለማይችል በድርጅት ላይ ድርጅት በተቋም ላይ ተቋም በቅርብ እንኳን እንደምታውቁት የአዲስ አበባ የሚዲያ ካውንስል ምናምን ብሎ የአማራ ሚዲያ ካውንስል ብሎ ወንድሞች ከፍተው ነበር ይመስለኛልና በዛ ምክንያት እሱም ደግሞ ሌላ ነገር አምጥቶ ነበር። ስለዚህ እንደዚህ አይነት መግለጫዎች ዘግይተዋል። ምናልባት ወንድሞቻችን እሱንም ሲከተሉ የነበሩ ሲያከብሩ የነበሩ ለነሱም ሴፊቲ ተብሎ ለነሱ ሞራል ተብሎ እንደተጠበቀ ገምታለሁ። ከዛ ውጭ ግን አሁንም ይሄ ሰው ወንጀለኛ ነው። ዝም ብሎ እንዲህ አይነት መግለጫ ተሰጥቶ ሚተው ምናምን እንደው ባካችሁ የአማራ መሪዎች የምትሰሩት ስራ ሳያንሳችሁ፣ ጀግንነታችሁ፣ ችሎታችሁ ሁሉ ነገር ሳያንሳችሁ ቆራጥ ሁኑ። የምሬን ነው። የጀነራል አሳምነው ጽጌን መንፈስ የያዛችሁ ጀግኖች ናችሁ። ቆራጥ ሁኑ። በቃ እነሱ እድል ቢያገኙ የሚገድሉ ናቸው። እድል ቀንቷቸው አስገድለዋል። ሚዲያ አስከፍተው አመራሮቻችን አሰድበዋል። አመራሮችን አገዳድለዋል። ወንድማማቾችን አገዳድለዋል። እነዚህ ሰዎች ለምንም የሚመለሱ አይደሉም። ዝም ብሎ መግለጫ እየወጣ መተው ሳይሆን እነዚህ ሰዎች ተጠያቂ መሆን ስላለባቸው በእርምት በምናምን ተብሎ መግለጫ መውጣት የለበትም። ፕሊስ እንደው ከክብር ጋራ የአማራን ትግል እያጓተተው ያለው እንደው ሀምብልነታችሁ ወንድም ከወንድም እንደዚህ ከሚባል ተብሎ ዝቅ ብላችሁ የምታደርጉትን ነገር ለሚኒሻው ታድሶ ሰጣችሁ፣ ለአድማ ብተናው ታድሶ ሰጣችሁ የምትሄዱበትን መንገድ ብናደንቅም የሆነ ቦታ ላይ ግን ክሪቲካል ታይም ላይ ግን ቆራጥ የሆነ እርምጃ እየተወሰደ የሚደነግጡበት መንገድ መፈጠር መቻል አለበት። አማራው ላይ ሲደርስ ሁሉ ኩነኔ፣ ሌላው ጋር ሲሆን ሁሉ ጽድቅ የሚሆንበት መንገድ ምንም አይነት መንገድ አይታየኝም። ስለዚህ ከመቼውም ጊዜ በላይ ቆራጦች ሁኑ። እርምጃ መውሰድ ባለባችሁ መንገድ ላይ እርምጃ መውሰድ፣ ገዳይን መግደል፣ አሸባሪን ማሸበር፣ አለቀ በቃ። አጉል ጽድቅ መጫወት በዚህ ዓለም ላይ የሚጠቅም አይደለምና ከዚህ አንፃር ሌላ እህት ወንድሞቼ በአማራ ፋኖ ትግል ውስጥ ያላችሁ ከእንደነ እስክንድር ነጋ አይነት ሴረኛና ሰይጣን ሰዎች ራሳችሁን ቆጥቡ። በፍጹም ለማንም የማይመለሱ ሰው ናቸው። ዛሬ መከላከያ ሰራዊት እየተበተነ የፋኖ ትግል በዚህ ደረጃ በሚመጣበት ሰዓት ላይ ሰርጎ ገቡም ራሱ እንደምንም ይቅርታ ተባብሎ አብሮ መሄድ መቻል አለበት የሚል መልእክት አለኝ። አማራነት ያሸንፋል። ፋኖ መንበሩን ይቆጣጠራል። ሰላም። Genocide! Children!
ለዛሬ ማታ በአርሲ ጉዳይ እኔ ቤት የተዘጋጀው ድግስ ቀኑ ተቀይሯል። የተቀየረውን ቀንና አጀንዳውን የማሳውቃችሁ ይሆናል። ለዛሬው ግን ይቅርታ አድርጉልን። ስትጠብቁ ጓጉታችሁ የነበራችሁ በነገሮች አለመመቻቸት ምክንያት ነው። ለሁሉም እንዲደርስ ሼር እና ሪፖስት አድርጉት። አመሰግናለሁ።